ነው። ለዚህ ነው ቅዳሴ መጨረሻ ላይ የመጨረሻው ቃል እቱ በሰላም ማለት መንግስተ ሰማያት በሰላም ግቡ ማለት ነው። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር የተመሰገነ ይሁን። ዳርዊን ኢቮሉሽን ቲዮሪ the origin of the species የዳርዊን እሳቤ ሰው ከየት መጣ መልስ የለውም። ከእግዚአብሔር የሚል መልስ የለውም። ከዚህ በፊት ነግሬያቸዋለሁ። ልጁ ትምህርት ቤት ገባና ሰው የመጣው ከዝንጀሮ ነው ተባለ። እቤት ገባና አባዬ ሰው የመጣው ከየት ነው? ቲቸር ከዝንጀሮ ነው አሉ። አዎ ከዝንጀሮ ነው የመጣ ነው አሉ። ከዝንጀሮ? አዎ ከዝንጀሮ። ጓዳ ገባና እናቱ ጋር እማዬ ሰው ከየት ነው የመጣው? ከእግዚአብሔር። አባዬ እኮ ከዝንጀሮ አለኝ። እሱ የራሱን ዘመዶች ነግረዋል፣ እኔ የራሴን ዘመዶች ነግሬሃለሁ። ዳርዊን የራሱን እሳቤ ይነግርሃል። ዳርዊን የራሱን ቲዮሪ ይነግርሃል። መጽሐፍ ቅዱስ ደግሞ የሚነግረን የእግዚአብሔርን ነገር ነው። ዓለማት ሁሉ የሚታየውም የማይታየውም ከአንዱ ከማይታየው ከእግዚአብሔር ነው። ሁለተኛው ጥያቄ ከየት መጣሁ? የኔና የናንተ መልስ ከማን ነው? ከማን ነው? ለስም አጠራሩ ክብር ምስጋና ይግባው። ዳርዊን ግን ይሄንን አይቀበልም። የሳይንሱ እሳቤ ሌላ ነው። ግማሹ በቢግ ባንግ ቲዮሪ ይልሃል፣ ግማሹ በሚኒ ቲዮሪ ይልሃል። አንድ ነገር ግን ነግራችኋለሁ፣ ማታውቁት ሆኖ አይደለም። በዚህ ምድር ላይ ጠቢብ የተባለ አንድ ብርጭቆ ውሃ ማምጣት የቻለ ማንም የለም። ክብር ምስጋና ይግባው ለእግዚአብሔር። እግዚአብሔር ብቻ ይሄንን ዓለም አድርጎታል። አስታውሳለሁ በመጀመሪያ ትምህርታችን እያዜምን መኑ ይመስለከምና አማልክት እግዚኦ ብለን ነበር። በዚህ ስፍራ ላይ እውነት ነው። ከአማልክት የሚመስልህ ማን ነው? እግዚአብሔር ሆይ የሚመስልህ የለም። አሕዛብን ሁሉ በትቢያ እነሆ በሚዛን እንዳለ ይተቢያ ያለሁ የሚለው የኔና የናንተ አምላክ እግዚአብሔር ነው። ስሙ የተመሰገነ ይሁንልን። ማን ነው ፈጣሪያችን? ሰማይን የዘረጋው ማን ነው? ፀሐይን በቀን ያሰለጠነው ማን ነው? ጨረቃን ከዋክብትን በሌሊት የሚያደርገው ማን ነው? ንገሩኝ፣ ምድርን በኋላ ያጸናው ማን ነው? ማን ነው? ክብርና ምስጋና ለስሙ ይድረሰው። የኔና የናንተ አምላክ መዝሙር ላይ መሰለኝ ጭብጨባ የሌለው ብቻ እንደ ልማዳቸው። ዳርዊን ይሄንን አያውቅም። ትምህርት ቤት የምትማረው ትምህርት ሁሉ ዜሮ። ዓለም ላይ ስንት መጽሐፍ አለ ይታወቃል? ትልቁ ላይብረሪ የቱ እንደሆነ የምታውቋላችሁ? ዓለም ላይ ትልቁ ላይብረሪ፣ ትልቁ ቤተ መጻሕፍት የትኛው ነው? ምን የሚባለው ነው ታውቁታላችሁ? ኮንግረስ ላይብረሪ ይባላል። ዋሽንግተን ዲሲ ነው የሚገኘው። ጉግል ብታደርጉ መጽሐፍ ድንገት እዛ መጽሐፍ ያሉት እዛ ላይብረሪ ውስጥ ከ30 ሚሊዮን በላይ መጽሐፍት አሉ። ከስንት ሚሊዮን? እነዚህ 30 ሚሊዮን መጽሐፍት የተጻፉት ከኤ እስከዚህ ብቻ ባሉ ፊደሎች ነው። ልክ አይደል? ከኤ እስከዚህ ነው አይደል? ፊደል እስከ ዜድ፣ ከዛ ውጪ ፊደል አለ። ይሄ ሁሉ መጽሐፍ በእነዚህ ስፔሊንጎች ብቻ ነው የተጻፈው። ቤታችሁ ትልቅ መጽሐፍ አለ፣ ከሀ እስከ ፐ ነው ፊደሉ፣ ከሀ እስከ ፐ ነው። ኤቢሲዲ እንኳን ነው ኤቢሲዲ ነው፣ ሌላ ነገር የለውም፣ ትርጉም የለውም። የኛ ግን ትርጉም አለ። ሀ ብለን ትርጉም አለ፣ ሁ ብለን ትርጉም አለ፣ ለ ብለን ትርጉም አለ። የኛ ፊደል ትዝ ይላችኋል ስንማር እያንዳንዱ እኮ የሚነግረን ሀ ግዕዝ ታስታውሳላችሁ? ሁ ሂ ሃ ሄ ህ ሆ እንደዚህ ብሎ ቁጥር ነው እኮ የቆጠራችሁት። አሁን ሀ ስንት አላችሁ? አንድ። ሁ ስንት አላችሁ? በዛች አካሄድ the 7 orders እነሱን ጠራናቸው። ሀ አንድ ነች፣ ሁ አንድ ሁለት ነች፣ ሂ አንድ ሶስት ነች፣ ሃ አንድ አራት ናት፣ ሄ አንድ አምስት ናት፣ ህ አንድ ስድስት ናት፣ ሆ አንድ ሰባት ናት፣ ለ ሁለት ናት፣ ሉ ሁለት ናት። ግን ሌላው ልንገራችሁ። ሀ ምን ግዕዝ በአብ ይመሰላል፣ ሁ ከአብ በወልድ ይመሰላል፣ ሂ ሳልስ በማን ይመሰላል? በመንፈስ ቅዱስ። አብ ወልድ መንፈስ ቅዱስ ደግሞ ሚስጥረ ምን ይባላል? ሥላሴ። ሀ ሚስጥረ ስጋዌ። ከዛ እየቀጠልክ ሆ ላይ ስትደርስ ሚስጥረ ትንሣኤ ሙታን። በነገራችን ሁሉ፣ በንግግራችን ሁሉ፣ በባህላችን ሁሉ ፈጣሪያችንን የምናስታውስ ህዝብ ይህ የኦርቶዶክስ ተዋህዶ ክርስቲያን ህዝብ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የዓለሙ እሳቤ ግን
ስለ መንገዱ አይነግረንም። እውነተኛው መንገድ የቱ ነው አይነግረንም። ዓለም ድብልቅልቅ ውስጥ ነው። እንደ ሰናዖር ግንብ ድብልቅልቅ ውስጥ የእግዚአብሔር መንገድ ለማወቅ ሰዎች ይቸገራሉ። መጨረሻዬስ ወዴት ነው የሚለው ጥያቄ ከባድ ነው። እዚህ ምድር ለምን መጣው የታወቀ ነው። ተመልከቱ፣ በአዳም በሔዋን ምክንያት መተናል፣ ግን በዚህ አንቀርም። ምክንያቱም ሶስት አይነት ህይወት አለ። ሶስት አይነት ህይወት ከነቀጥላችሁ ተናገሩ። ሶስት አይነት ህይወት መላእካዊ በተፈጥሮ ይሰጣል፣ በሞት አይወሰድም፣ እንደተሰጠ ይቀራል። ህይወት ሰብአዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ በትንሣኤ ዘጉባኤ ይመለሳል። ህይወት እንስሳዊ በተፈጥሮ ይሰጣል፣ በሞት ይወሰዳል፣ እንደተወሰደ ይቀራል። ምንድን ነው ያወራሁት? ሌላ ጊዜ ተማሩ። እዚህ ሊቃውንት አሉ። እንግዳ ተከብሬ ነው እንጂ እዚህ ሊቃውንት አሉ የሚያስተምሯቸው። እንግዳ ሆኜ ነው እንደው እንግዳ ስለሚከበር ትንሽ ተናገር ተብዬ። ምን አይነት መንገድ ነበረች? ምን አይነት መንገድ ነበረች? ቅጽል አላት አይደል? ምን አይነት ነች? የመጀመሪያ የቀደመችው፣ ሁለተኛ መልካሚቱ። የቀደመችው መንገድ ማለት ነው። እግዚአብሔር አንድ መንገድ ብቻ ነው የሰጠን። ተመልከቱ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን የምትለይበት አንድ መንገድ ነው። ስለዚህ መስቀል ብዙ ጊዜ ስናገር እኔ መስቀል ዲያቆናይ ዝም ብለናል አይደል? አያሳልም። ዝም በል በእግዚአብሔር ስም የተወገዝኩን አትረብሽ ጉባኤ ዝም በል። ይሄ መስቀል ያስኩት ምሰሶ አለ። ምሰሶ ሕገ ልቡና ነው። ሕገ ልቡና እዚህ ጋር ምሰሶ ሕገ ልቡና ነው። ዲያቆን መስቀል ይዞ የማይባርክበት ምክንያት እዚህ ጋር የምታዋት አራቷ ማዕዘን ደግሞ የብሉይ ኪዳንን የሕገ ኦሪትን የታቦቱን ነው የምትነግረው። ርኩሳን መናፍስት ባለህበት እርጋ። አሜን በል ሁላችሁ። የጣዖት መንፈስ የወደቀ ይሁን፣ የዛር መንፈስ የወደቀ ይሁን፣ የጨሌ መንፈስ የወደቀ ይሁን፣ የጠንቋይ መንፈስ የወደቀ ይሁን፣ የውቃቢ መንፈስ የወደቀ ይሁን፣ የዲያብሎስ መንፈስ የወደቀ ይሁን። ባላችሁበት የታሰረ ይሁን የርኩሳን መናፍስት ኃይል። የማ መንፈስ ይክበር? እግዚአብሔር የተመሰገነውን አክብሩት። ክብር ምስጋና ለእግዚአብሔር ይድረሰው። ማይመስገን ክብር ምስጋና ለእግዚአብሔር። ሁላችሁም አመስግኑት። እግዚአብሔር የተመሰገነ ይሁን። ባለህበት ታሰር ባለህበት። ይህ መስቀል መሃሉ ላይ ሕገ ልቡና ነው። እዚህ የምታዩት ሕገ ኦሪት ነው። ከላይ የምታዩት ሕገ ወንጌል ነው። በኢየሱስ ክርስቶስ ስም ጸጥበል። በኢየሱስ ክርስቶስ የታሰርኩት ዝም በል። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ መንገድ ያላት ስትሆን አንዱ መንገድ ግን ሶስት ደረጃዎች አሉት። ሁላችሁ የሰማችሁ ነው። የሰይጣንን ሐሳብ አንስተውም። ጉባኤ አይበተንም። አንደበቱ የተዘጋ ይሁን፣ ያፈረ ይሁን። አንዷ መንገድ ሶስት ደረጃዎች አሏት። ከኔ ቀጥላችሁ ሁላችሁ ድገሙ። ሕገ ልቡና፣ ሕገ ኦሪት፣ ሕገ ወንጌል። ሕገ ልቡና ከአዳም እስከ ሙሴ። ሕገ ልቡና ከአዳም እስከ ሙሴ። በዚህ ጊዜ ውስጥ ሁለት መጽሐፍ ብቻ ተጻፉ እንጂ በሕገ ልቡና ሌላ መጽሐፍ አልተጻፈም። ሁለቱ በሕገ ልቡና የተጻፉት መጽሐፎች መጽሐፈ ሄኖክና መጽሐፈ ኢዮብ ናቸው። በሕገ ልቡና የተጻፉት በሱ እየመገባቸው ልቦናቸው ውስጥ በተጻፈ ሕግ ይላል። ሮሜ 2:14 ላይ ስታዩ በልቡናቸው የተጻፈ ሕግ ይላቸዋል። ሁለተኛው ሕግ ደግሞ ከሙሴ እስከ ዮሐንስ መጥምቅ ነው። ከሙሴ እስከ ዮሐንስ መጥምቅ ያለው ሕግ ደግሞ ሕገ ኦሪት ይባላል። በዛ የብሉይ መጽሐፍ ተጻፉልን። ሶስተኛው ሕግ ግን ሕገ ወንጌል የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ መጥቶ የመሰረተልን አንዲቱ መንገድ ናት። ስንት ደረጃዎች አሏት ይህች አንዲቱ መንገድ? ሶስት። የመጀመሪያው ሕገ 2 3 ሕገ ልቡና እንዴት መሰላችሁ? በአናሎጂ ልንገራችሁ። ሕፃን ልጅ ሕገ ልቡና ነው ያለው። በቃ ሌላ ነገር የለውም።
ትንሽ ከፍ ሲል ግን ሕፃኑ ወዴት ይደርሳል? ጉርምስና ላይ አይደል? ከዛ ምን ይሰማል? ጉርምስና ላይ ራስን የምትችል ይመስልሃል? ከቤትሽ ወጥተሽ መኖር የምትችል ይመስልሻል? የቆመውን እቆርጣለሁ፣ የተጋደመውን እፈልጣለሁ፣ አንድ ነገር ብትናገረኝ ጥርስን አራግፈዋለሁ። አረ እንደሱ አለ። ታይሰን የተባለ ቦክሰኛ ትዝ ይላችኋል? የምታስታውሷላችሁ? ታይሰን ነው አሁን አታስታውሱ? አንዴ እርግጠኛ አይደለም ከሰው ነው የሰማሁት፣ ግን ስትሰነዝር ምን ለማድረግ ነው ተባለ። አንዴ በጣም ስትሰነዝር ምን ለማድረግ ነው አለው። የአፍንጫውን አጥንት አንጎል ውስጥ ለማጠራቀም ነው ሰነዝር። አቤት አቤት ትዕቢት! በኋላ ግን ጆሮ ሲነክሳየ ነው አይደል? የሆሊፊልድ ጆሮ ነክሶ ሲተፋየ ነው። ይገርማል። እቺ ወጣትነት ስሜት ግን በብሉይ ኪዳን ልንገራችሁ፣ ጥርስ ስለ ጥርስ፣ አይን ስለ አይን። ከዛ መረጋጋት ይመጣል። እድሜ ከፍ ይላል፣ ቀዝቀዝ ይላል። እዛ ጋር ሰውየው ምን ይላል? ኧረ ተውት እኛም አልፈንበት ነው ይላል። ተረጋግቷል። ኧረ ተይ እባክሽ እኛም አልፈንበት ነው ይላል። እንደሱ ነው የሚለው። ተው ይላል። ያቺ የመረጋጋት ዘመን እንደ ሕገ ወንጌል ናት። በዚህ ነው የማስቀምጠው። 3 ደረጃዎች፣ አንድ ቤት ሲሰራ 3 ደረጃዎች ይኖራሉ። የመጀመሪያው ደረጃ ሕገ ልቡና፣ ሁለተኛው ደረጃ ሕገ ኦሪት ነው፣ ሶስተኛው ደረጃ ሕገ ወንጌል ነው። ከዛ ወደ ቤት እንደምትገቡ ወደ መንግስተ ሰማያት መግባት ነው። እረፉ፣ ለነፍሳችሁ እረፍት ታገኛላችኋል። ስለዚህ መንገዲቱ ምን አይነት መንገድ ነች ነው ያለው። መጀመሪያ ምን አይነት መንገድ ነች? የቀደመችቱ የኛን እምነት ይሄን በ3 ደረጃ የነገርኳችሁን የሚቀድም እምነት ዓለም ላይ የለም። ለምሳሌ ቡዲዝም እምነት አለ፣ የሂንዱይዝም እምነት አለ፣ የኮንፊሽኒዝም እምነት አለ፣ የጃይኒዝም እምነት አለ፣ የዞራስትራኒዝም እምነት አለ። እነዚህ እምነቶች አሉ። እነዚህ እምነቶች በተለይ ከሕገ ልቡና በፊት የነበሩ እምነቶች ናቸው። ከሕገ ክርስትና ይቅርታ፣ ሕገ ልቡናን አይቀድሙም፣ ሕገ ኦሪትንም አይቀድሙም። እነዚህ እምነቶች በዚህ ምድር ላይ ለብዙ ሰዎች መጥተዋል፣ ግን ሕይወት አልሆኑም። ምክንያቱም የቀደመችቱን መንገድ ጠይቁ፣ እወቁ፣ ተመልከቱ፣ ሂዱባት፣ እረፍት ታገኛላችሁ የተባለው እነዛ መንገዶች እረፍት አይሰጡም። በቡዲዝም ትንሣኤ ሙታን የለም። በሂንዱይዝም ሰው ከሞተ በኋላ ወይ ከብት ይሆናል ወይ ውሻ ይሆናል፣ ሌላ ነገር የለም። በዞራስትራኒዝም እምነት ትንሣኤ ሙታን የለም። በኮንፊሽኒዝም እምነት ትንሣኤ ሙታን የለም። ስለዚህ ነፍስ እረፍት አታገኝም። እረፍት የምታገኝበትን መንገድ የሰማይ አምላካችን እግዚአብሔር መጥቶ ያሳየን በመጀመሪያ ሕገ ልቡናን፣ ከዛም ሕገ ኦሪትን፣ ዛሬም ሕገ ወንጌልን ሰጥቶን የዘላለም መንግሥት ቃሌን የሚሰማ የዘላለም ሕይወት አለው ብሎ ነገረን። ክብርና ምስጋና ለእግዚአብሔር ይድረሰው። አልዓዛር አልዓዛር ጻማ አለው በቢታንያ። የአልዓዛር የማርያምና የማርታ ወንድም ከሞተ 4 ቀን ሆኖት ተቀብሮ ኢየሱስ ክርስቶስ ወደዛ መጣ ይላል። ለስም አጠራሩ ክብር ምስጋና ይግባው። ወዴት ቀበራችሁት አለ። የተዋህደው ሥጋ አዋቂ እንደሆነ ሲያሳየን ወዴት ቀበራችሁት አለ። ማርታና ማርያም አለቀሱ። ማርታም እንዲህ አለች፣ ጌታዬ ሆይ አንተ በዚህ ኖረ ቢሆን ኖሮ ወንድማችን አልዓዛር ባልሞተ ነበር አለችው። እርሱ በሁሉ ቦታ የሞላ መሆኑን አላወቀችም። ማርታ እመኚ፣ ወንድምሽ ይነሳል። ማይነሳል። በቡዲዝም መነሳት የለም። በዞራስትራኒዝም መነሳት የለም። የነፍስ ረፍት የለም። ያለው በዚች እምነት ውስጥ ነው። ወንድምሽ ይነሳል። በትንሣኤ ዘጉባኤ እንደሚነሳው ቃል አለች፣ የተማረች ስለሆነች። አይ አሁን ይነሳል። ሄደ። አልዓዛር አልዓዛር ውጣ አለው። አልዓዛር አልዓዛር ናፋ ናውጣ ሲለው የሞተው ሰው ብድግ አለ ይላል። የኔና የናንተ አምላክ ይሄ ነው። ክብርና ምስጋና ለስሙ ይድረሰው። ለነፍሳችሁ ረፍት ታገኛላችሁ። ይሄ ነው የኔና እናንተ እምነት፣ ረፍት የምናገኝበት እምነት ነው። የቀደመችው መንገድ እች ናት። ደግሞ ምንድነች? ሁለተኛው ምን ነበረች? ምን አይነቷ? መልካሚቱ። መልካሚቱ ሌሎች መልካም አይደሉም፣ መልካምነት የለባቸውም። የኔና የናንተ እኮ ምልክታችን መስቀል ነው። መስቀል ደግሞ እኮ የሰው ልጅ መግደያ አይደለም።
የአንዳንዶች ምልክት ሰይፍ እኮ ነው። የአንዳንዶች መልእክት ሰይፍ ነው። በእኔና በእናንተ ዘንድ ግን ያድር። ጴጥሮስ መልስ ወደ ሰገባው። ኢየሱስ ክርስቶስ ቃል ወገኖቼ፣ ይቺ መልካሚቱ መንገድ መልካም የምታሳይ መልካምን የምታስተምር መልካም የምታደርግ ይቺ ቅድስት ቤተ ክርስቲያን ነች። የቀደመች ነች። የሚቀድማት የለም። መልካም ናት። ደግነትን የምታስተምር ናት። ስለዚህ ይህችን መንገድ አንደኛ ምን ነበር? ቁሙ መንገዷ ላይ ማለት ቁሙ ዝም ብሎ መቆም አይደለም። አረ ጽኑ ነው። በእምነት መጽናት ነው። መንገድ ሲል ሃይማኖት ነው። ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። አነ ውእቱ ፍኖተ ጽድቅ ወሕይወት። ፍኖት፣ ሕይወት፣ እውነት ኢየሱስ ክርስቶስ ብቻ ነው ይሄ ሊሆን የሚችለው። መንገድ ሲባል አንዳንድ ሰዎች አይገባቸውም። ሃይማኖት መሆኑ አይገባቸውም። ስለዚህ መልካሚቱን መንገድ ጠይቁ ሲል እውነተኛይቱን ሃይማኖት እወቁን። ከቀደመ ጀምሮ ያለችውን ማለት ጥንት ጀምሮ የተመሰረተችው በእግዚአብሔር የተሰራችውን እወቁ። ደግሞ ዕውቀት ያስፈልጋል። አለ ዕውቀት በኦርቶዶክስ ቤተክርስቲያን መኖር አይቻልም። ዕውቀት ግድ ነው። ዕውቀቱም መንፈሳዊ ዕውቀት ነው፣ የዓለማዊ ዕውቀት አይደለም። አንዱ በጀልባ ላይ ሲሄድ ይጠይቀዋል። እንደ ቱሪስት ነገር ነው። ጀልበኛው ሐመረኛው ጀልባዋን ይዞ እሱ እዛ ላይ ቁጭ ብሎ ያንሸራሽረዋል፣ ደሴቶችን ይጎበኛል። ከዛ ይጠይቀዋል፣ ጌታዬ እንደው አንተ እንደው እባክህ እንደው እስቲ ልጠይቅህ አለው። ምንድነው የምታውቀው? የዚህ አይነት ጥናት ታውቃለህ ይለው። ሰውየው አያውቅም። አይ እንደ አይነት ጥናት አላውቅም፣ እኔ ጂኦሎጂ የሚባል ጥናት አላውቅም። አዝናለሁ፣ 1/4 ህይወትን አታህላል። ጂኦሎጂ ጥናት ስላላወቀ ትንሽ ሄደና ደግሞ ይሄንን ጥናት ታውቃለህ? አላውቅም። 1/4 ህይወትን አታህላል። ትንሽ ሄዱ፣ ሌላ ጠየቀው። ይሄንንም አላውቅም ማለት 1/4 ህይወት አታህላል። ሰውየው የሚኖረው በ1/4 ህይወት ብቻ ሆነ። እንደ ሰውየው ማዕበል ተነሳ። የጀልባዋ ሹፌር ወደ የብስ ሊቀዝፍ ሞከረ፣ አልቻለም። ማዕበሉ ከፍ አለ። ጌታዬ አለው። ጠያቂ ተጠያቂ ሆነው ዋና ይችላሉ አለ። ምን ተጨንቋል። ዋና ይችላሉ አለ። አልችልም። እንግዲህ 1/4ኛም አይደለም 2/4ኛም አይደለም፣ እርሱ ያጡት ሙሉ ህይወት ነው አለ። የዓለም ትምህርት ምንም አይነት ህይወት አይሰጥህም። እስቲ ከአንደኛ እስከ 12 ክፍል ተምራችኋል አይደል? ወይም ከአንደኛ እስከ 10 ተምራችኋል። ኮሌጅ የተማራችሁ አላችሁ፣ ዩኒቨርሲቲ ገብታችሁ የተማራላችሁ። የዘላለም ህይወትን አግኝታችኋል። ከዩኒቨርሲቲ ነግረውናል ስለ ዘላለም ህይወት። የዘላለም ህይወት የሚገኝባት ቅድስት ቤተክርስቲያንና ኦርቶዶክስ ተዋሕዶ ቤተክርስቲያን ብዙ እምነቶች ይኖራሉ። በነዛ ውስጥ ግን የዘላለም ህይወትም ሊኖር አይችልም። መንገዲቱ አንድ ናት፣ እሷም ሃይማኖት ናት። መንገድ ሃይማኖት መሆኑን ማወቅ ለሚፈልጉ ደግሞ የሐዋርያት ሥራ ምዕራፍ 9ን ተመልከቱ። ጳውሎስ ሐዋርያ ጥንት ሳውል በነበረበት ዘመን ወደ ደማስቆ ሲሄድ ምንድን ነበር የሚለው ቃሉ? በዛ መንገድ የሚሄዱትን ሊገድል ነው የሚለው። በዛ መንገድ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። እዚች ለመግባት ተጋደሉ እንደተባለ ታውቃላችሁ። ተጋደሉ። ተመልከቱ። ገድል የምንለው ዝም ብለን አይደለም። በኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ብለን ስለ ገድል ስናወራ ዝም ብሎ የሚነገር እንዳይመስላችሁ። ምክንያቱም በሉቃስ ወንጌል ላይ ስለዚች መንገድ ሲነግረን ራሱ ጌታችን ኢየሱስ ክርስቶስ የሉቃስ ወንጌል ምዕራፍ 13 ቁጥር 24 ላይ እንዲህ ይላል፣ በጠበበው በር ለመግባት ተጋደሉ እላችኋለሁና። ቃሉን ድገሙት ከኔ ቀጥላችሁ። በጠበበው በር ለመግባት ተጋደሉ እላችኋለሁ። ይህንን ያለው ማን ነው? ኢየሱስ ክርስቶስ። ተጋደሉ። ገድል የምንለው ስለተጋደሉ ሰዎች ታሪክ ነው። ዝም ብሎ አለ። በኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ሲባል አንዳንድ ሰዎች ገድል ድርሳናት ለሃይማኖት አይጠቀሱም ሲባል ለማያምኑ ሰዎች ነው እንጂ ለኛ ይጠቀሳል። ለማያምኑ ሰዎች አይደለም ገድል ድርሳን መጽሐፍ ቅዱስን በአግባቡ የላቸው። የሌለ ነገር አጠቅስለት።
ባለ ነገር ነው የምንነጋገረው። ለዛ ነው በሰፊው መንገድ የሚሄዱ ብዙዎች ናቸው። እኛ በጠባቡ መንገድ ሂዱ ተብለን በጠባቡ መንገድ ስንሄድ እረፍት ታገኛላችሁ ስንባል ኦርቶዶክስ ምን እንደሆነ ስናቅ ኦርቶዶክስ ቤተክርስቲያን ካላወቅ እኮ አላወቅም። ለምሳሌ በኦርቶዶክስ ተዋሕዶ ቤተክርስቲያን እዚህ ጋር መተዋቸው ሊቃውንት አባቶቻችን በጠቅላላ ዛሬ መተው መነኩሴ ሆኗል፣ ዛሬ መተው ቄስ አልሆኑ፣ ዛሬ መተው መምህር አልሆኑ። በሌላ እምነት ግን ዛሬ ሄዶ ነገ መንፈስ ቅዱስ ገለጸልኝ ብሎ አስተማሪ ሆኗል። የለማ ምንም። እስቲ ልብ በሉ በምንፍቅና እምነት ውስጥ ማንም ሰው ተነስቶ የፈለገው ነው። ቅድም መጋቢ ሐዲስ ሲያስተምሩ ስለ ኒቆዲሞስ፣ ምክንያቱም የሚቀጥለው ስያሜ ኒቆዲሞስ ስለሚባል ይሄ ሁሉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚሰጥ ትምህርት ነው። ዘለን ዝም ብለን የምናስተምረው ዛሬ ምን እንቀድስ ብለን አንከራከርም። ተጽፏል። ቅዳሴው ዛሬ ምስባኩ ምንድነው? ዲያቆኑ የሚሰብከው ተጽፏል። ያንን ነው የሚሰብከው። በዛ ዘንድ ግን ያ የለም። ብድግ ይላል። ገለጠልኝ አለቀ። የገለጠለት ገለጠልኝ። ማን ነው የሚገልጥለት? እሱ ትልቁ ጥያቄ እሱ ማን ነው የገለጠለት? ዛሬ ምን ጸልየው ስለ ሳቅ ነው። እኔ አንዴ ጎላ ሚካኤል መጥቶ ምስክርነት የሰጠ ብዙ ጊዜ አወራለሁ። ከመሰረተ ክርስቶስ የተመለሰ ሰው መጣና ምን አለ? ዛሬ ምን ጸልየው ስለ ሳቅ ነው አላል። ከናይጄሪያ ነው የመጣው አለ ፓስተሩ። ሴቶቹ ደግሞ የናይጄሪያ ቀሚስ ለብሰው ማለት የሚሄዱት እዛ ራሱን የካደ ትውልድ እና ዛሬ ስለ ሳቅ ነው አለ። ዛሬ ስለ ዳንስ ነው ተባልና አለ። ተለማመዱና ነው በዘፈን ተባልና ስለ ቃል እኮ። ከዛ ደግሞ ዛሬ ስለ ትዳር ነው የምንጸልየው አለ። እንደውም እንደምታረጉት አለ ስትጸልዩ ስለ ትዳር ሁላችሁም አንድ አይናችሁን ያዙ። ከዛ ቀጥታ ተሽከርከሩ። እንዲህ ስትሽከረከሩ አይናችሁ ግጥምጥም ካለ እሷ ሚስትህ ነች፣ እሱ ባልሽ ነው። አሁን እንደ ቀልድ ነው አለምን ጽርሐ ጽዮን ጎላ ሚካኤል መጥቶ ምስክርነት ሰጠ ነው የሚላችሁ። ከዛ በኋላ አሻል ተሽከረከርናል። ተሽከረከርኩና ግጥም እላለሁ አለ ከጓደኛዬ እናት ጋር። መንገዱ መልካም አይደለም። መንገዱ የቀደመ አይደለም። መንገዱ እረፍት የሚሰጥ አይደለም። እንደውም የርኩሳን መናፍስት ኃይል የሚያሳድር ነው። እዋቸው መንፈሳቸው የተጨነቀ፣ ኑሯቸው የተጨነቀ፣ ህይወታቸው የተጨነቀ ነው። አንሄድባትም አሉ እኮ ነው የሚለው። ብዙዎች እኮ ነው የሚለው። ኤርምያስ ነብይ የሚናገረውንና የክብር ባለቤት ኢየሱስ ክርስቶስ የሚናገረው ነው። ኤርምያስ ምን አለ? የቀደመችውን መንገድ በሷ ጠይቁ፣ እወቁ፣ ሂዱ፣ ለነፍሳችሁ እረፍት ታገኛላችሁ አለ። የሁላችን አምላክ የድንግል ልጅ አብ ልጅ ኢየሱስ ክርስቶስ ደግሞ በጠበበው በር ግቡ፣ ለነፍሳችሁ እረፍት ታገኛላችሁ። ብዙዎች ግን በሰፊው መንገድ ይሄዳሉ አለ። ብዙዎች በሰፊው መንገድ ይሄዳሉ አለ። እነማን ናቸው በሰፊው መንገድ የሚሄዱት? አንደኛ ረሲዓን፣ ሁለተኛ ኃጣ፣ ሶስተኛ የሚሳለቁ ሰዎች ናቸው። ተሳልቃን ናቸው። ይሄንን የሚነግረን ደግሞ ልበ አምላክ ዳዊት ነው። ዳዊት ልበ አምላክ ደግሞ የሚነግረን መንፈስ ቅዱስ የገለጠለትን ነው። ያ ትንሽ ብላቴና ከሚጠብቅበት በጎች ከሚጠብቅበት ተጠርቶ ንጉሥ የሆነ ንዑሳነ ማሃዊ ወሬዛ በቤታሁ ያለ እኔ ታናሹ ነኝ፣ ታናሽ ብላቴና በቤቴ ትንሹ ነኝ፣ የአባቴን በጎች ጠብቅ ነበረ። ወርያ ባጋቡ ምኑ ነገሩ ለእግዚእ ኧረ የኔን ነገር ለአምላክ የነገረው ማን ነው? እግዚአብሔር ደግሞ ማን ይነግረዋል? እሱ አምላክ ነው። የልብን የሚያይ እነሆ የሚመለከት ሳይለምኑት ትንሽ ቢለምኑት አብዝቶ የሚሰጥ ልብና ኩላሊትን መርምሮ የሚያውቅ ኧረ ሳይመረምር የሚያውቅ አለ እግዚአብሔር ሰማኝ አለ። ለዘላለም ክብርና ምስጋና ይግባው፣ ስሙ የተመሰገነ ይሁንልን። ታዲያ ይህ ልበ አምላክ ዳዊት ምን አለን? በጠባቡ መንገድ ስለሚሄዱትና በሰፊው መንገድ ስለሚሄዱት ባጭሩ እንዲያስቀመጠ ብፁዕ ኢብፁዕ። ድገሙ። ብፁዕ ኢብፁዕ። ብፁዕ እና ኢብፁዕ፣ የተመሰገነና ያልተመሰገነ። ታዲያ ልበ አምላክ ዳዊት አባቶቻችን በስርዓቱ የመጀመሪያ አድርገውታል። መዝሙረ ዳዊት ላይ የመጀመሪያ የተናገረው አይደለም፣ ግን በመጀመሪያው ላይ ተቀምጧል። ዳዊት የደገማቸው ሰዎች የምታውቁት ነው።
መጀመሪያው ላይ ያለው ነው። እዛ ላይ የሚነግረን ልበ አምላክ ዳዊት ስለ ብፁዕ ብእሲና ስለ ኢብፁዕ ብእሲ ነው። ወይም ስለ ምስጉን ሰውና ስለ ኃጥእ ሰው ነው። ልበ አምላክ ዳዊት ሲናገር ብፁዕ ብእሲ ዘኢሖረ በምክረ ረሲዓን ይላል። ረሲዓን በሰፊው የሚሄዱ ናቸው። በእነሱ ምክር ያልሄደ ይላል። ዘኢሖረ ያልሄደ በምን ያልሄደ? በረሲዓን ምክር ያልሄደ። ሁለተኛ ብፁዕ ብእሲ ወዘኢቆመ ውስተ ፍኖተ ኃጥአን። ብፁዕ ብእሲ በኃጥአን ፍኖት ያልቆመ ነው አለ። ያም የኤርምያስን ቃል የጠበቀው ነው ይላል። ሶስተኛ ብፁዕ ብእሲ ወዘኢነበረ ውስተ መንበረ መስተሳልቃን ይላል። በመስተሳልቃን ወንበር ላይ ያልተቀመጠ። ከኔ ቀጥላችሁ ተናገሩ ሁላችሁ። ዘኢሖረ ወዘኢቆመ ወዘኢነበረ። በአማርኛ ያልሄደ ያልቆመ ያልተቀመጠ። አንድ ምን የሆነ ያልሄደ፣ ሁለት ያልቆመ፣ ሶስት በማ አንድ በረሲዓን፣ ሁለት በኃጥአን፣ ሶስት በመስተሳልቃን። ገባችሁ ትምህርቱ? ዘኢሖረ ዘኢቆመ ዘኢነበረ። በማ መንገድ መጀመሪያ በረሲዓን ምክር ያልሄደ፣ ሁለት በኃጥአን መንገድ ያልቆመ፣ ሶስት በመስተሳልቃን ወንበር ያልተቀመጠ። የመጀመሪያው እርምጃ ምንድን ነው? መሄድ ነው። መሄድ በሐሳብ መሄድ፣ በእምነት መሄድ፣ በስተት አለ፣ ተቃራኒውም አለ። የመጀመሪያ እርምጃ መሄድ። ሁለተኛው ደግሞ እዛ ቦታ ደርሶ ምን መሆን ነው? መቆም። ሶስተኛ የቆመው ምን ይላል? እዛው ይዘፈዘፋል፣ ቁጭ። አየሁ። ብፁዕ ብእሲ ደገኛው የኦርቶዶክሳዊ የተዋህዶ ልጅ ክርስቲያኑ በረሲዓን መንገድ አይሄድም አለ። በዚህ ላጠቃልል ትምህርት። በረሲዓን መንገድ። ረሲዓን የሚባሉት እነማን ናቸው ካላችሁኝ፣ ረሲዓን የሚባሉ እግዚአብሔርን የረሱ ዘየብስ ላይ ለርእሱ በራሱ ላይ የሚበድል መዝሙር 13 ቁጥር 1 በመዝሙር 13 ቁጥር 1 ላይ ልበ አምላክ ዳዊት እንዲህ አለ፣ ይብል አብድ በልቡ አልቦ እግዚአብሔር። ይብል አብድ በልቡ አልቦ እግዚአብሔር። እነ ሰናክሬም ናቸው። ረሲዓን ይላቸዋል። እንጨት ቆርጠው ጠርበው፣ ድንጋይ ፈልጠው አለዝበው፣ ብር ወርቅ አቅልጠው፣ ጣዖት ሰርተው እግዚአብሔርን የሚረሱ እነ ናቡከደነፆር። ቁመቱ 60 ክንድ የደረቱ ስፋት 6 ክንድ የሆነ በአቅላ አዱራን አቁሞ እኔ አምላክ ነኝ አለ ናቡከደነፆር። እግዚአብሔር ለ7 ዓመት አውሬ እስከሚያደርገው እውነተኛውን መንገድ ይምራን መድኃኔዓለም። ኃጥአን ደግሞ ሰርቀው ቀምተው አስረው ፈተው ቋንጃ ቆርጠው ቤት ተኩሰው ነፍስ አጥፍተው ገለው የሚዘርፉ ናቸው። መስተሳልቃን የሚላቸው ደግሞ በወንድሞቻቸው ነውር የሚስቁ የሚቀልዱ። ወይም በዚህ በቲክቶክ ላይ እንደምታዩ ጉዱ ተጋለጠ። ስለ ሰው ልጆች ማውራት በሚስጥር ሰዱቃውያን ናቸው። ትንሣኤ ሙታን የለም ብለው አይኑ በፈረጠ ጅግሩ በተቆረጠ የሚስቁ ያለ በራሳቸው
ትንሣኤ ሙታን የለም ብለው የሚክዱ የዘላለም ረፍት የሌላቸው ናቸው። ስለዚህ ብፁዕ ሰው የተባለው ብፁዕ ሰው በረሲዓን ምክር አይሄድም፣ በኃጥአን መንገድም አይቆምም፣ በመስተሳልቃንም ወንበር አይቀመጥም። አንተ ክርስቲያናዊ የእግዚአብሔር ነህ። አንቺ ክርስቲያናዊ የእግዚአብሔር ነሽ። እግዚአብሔር እንዲህ ይላል አይደል ያለን ኤርምያስ። እግዚአብሔር እንዲህ ይላል፣ የቀደመችውን መንገድ በመንገድ ላይ ቁሙ፣ የቀደመችውን መንገድ ጠይቁ፣ መልካሚቱን መንገድ እወቁ። ኦርቶዶክስ በእውቀት ላይ ያለች ነች። የኦርቶዶክስ ሕዝብ አንባቢ ነው። እንደ ኦርቶዶክስ አንባቢ የለም። ጠዋት ተነስቶ ዳዊትን የሚደግመው እኮ አነበበ፣ ውዳሴ ማርያም የሚደግመው እኮ አነበበ። የእውቀት ቤት ነች ቤተክርስቲያኗ። ምንድነው? ለምንድነው ሁለት ቄሶች የሚቀድሱ? ለምንድነው ሶስት ዲያቆኖች የሚኖሩ? ለምንድነው ከቤተልሔም የምንመጣው? ለምንድነው ጫማ የምናውልቀው? ለምንድነው ወንዶች እንዲህ ሴቶች እንደሚቀመጡት? ለምንድነው ነጠላ የምለብሰው? ለምንድነው የምቆርበው? ምንድነው የማደርገው? አምስቱ አዕማደ ምስጢራት ምንድናቸው? ሰባቱ ምስጢራት ምንድናቸው? እምነት ምንድነው? ስርዓት ምንድነው? ኦርቶዶክስ ተዋሕዶ ቤተክርስቲያን ይሄንን ተምረህ ነው እንጂ ዝም ብሎ በቃል ዝም ብሎ በመንገድ ዝም ብሎ እንደ ውሃ ፈሳሽ እንደ እንግዳ ደራሽ ያለ ነገር የለንም። መሰረት ያለው ነገር ነው ያለን ከአዳም እስከ ምጽአት። ስለዚህ መንገድ እሱ ነው። የኔና የናንተ መንገድ ሃይማኖት ማለት ኢየሱስ ክርስቶስ ስለ ሁላችን መተላለፍ ቆሰለ። ብዙዎች በእሱ ላይ መሄድ አልቻሉም። አይሁድ ቆመው ቀሩ። ፈሪሳውያን ሰዱቃውያን አላመኑበት። ባየነው ጊዜ ደም ግባት የለውም ብሎ ኢሳይያስ ተናገረ። ስለ መተላለፋችን ደቀቀ። እርሱ በደል ሳይኖርበት ተሰቀለ። ሕሙሙን በወንዝ ዳር መጻጉዕን የፈወሰ፣ አልጋውን ተሸክመ ሂድ ያለ፣ ባየነው ጊዜ ደም ግባት የለውም እንደተቀሰፈ ቆጠርነው። እርሱ ግን ስለ መተላለፋችን ደቀቀ፣ በመገረፉ ቁስል እኛ ተፈወስን አለ። ስለ ዘመዶቹ ስለ አይሁድ ሲናገር እኛ ኦርቶዶክሳውያን ግን እናውቀዋለን። ባየነው ጊዜ ለእኛ ደም ግባት አለው። የድንግል ማርያም ልጅ ደም ግባት አለው። ነግሮናል ዳዊት አስቀድሞ ምኑን በሀበሰ ወትውት በውስተ ሕዝብ በነ ሐና በነ ቀያፋ የተናቀ በሮማውያን በአይሁድ ዘንድ እነሆ ያ የተናቀው በቀራንዮ አደባባይ እጆቹን ለሕማም የዘረጋው 13ቱን ሕማማተ መስቀል የታገሰው የሾህ አክሊል የደፋው እኛ እናውቀዋለን። እንደ ዮሐንስ አፈወርቅ ቀንድ ያለው የማይዋጋ በግ አለ። ቀንድ ያለው የማይዋጋ በግ። ኧረ ምን አይነት ትሕትና ነው አለ። እናንተ የምትወዱት ሰዎች አለ አልቅሱለት። ውሃ ጠየቀ የዝናቡ ጌታ። ውቅያኖስን ባህርን ለሰው ልጆች የሕይወት ውሃ የሚሰጠውን እሱን ሐሞትና ከርቤ ሰጡት። አላወቁትም። ዓለም ተስፋቸውን አላወቁትም። የሕይወትን ራስ ሰቀሉት። እሱ ነው ሕይወታችን፣ የዘላለም ሕይወት። እጆቹን ለሕማም ዘረጋ። አይሁድ ልብሱን ገፈፉት። የአምላክ እርቃን አይታይም ብላ ፀሐይ ጨለመች፣ ጨረቃ ደም መሰለች፣ ከዋክብት ረገፉ ይላል። ዛሬ ቅዳሴ ሥጋው ደሙ ለድርገት ሲወጣ ተሸፍኖ ይወጣል። ሌሎች ግን አላወቁትም፣ ይገልጡታል። እንደ አይሁድ ይገልጡታል። የኦርቶዶክስ ተዋሕዶ ቤተክርስቲያን መልካሚቱ መንገድ፣ የቀደመችቱ መንገድ፣ ብሉይ ከአዲስ የሚፈጸምባት ቅድስት ቤተክርስቲያን የምታስተምረን በምናየው ነገር ሁሉ ነው ወገኖቼ።
በቀናው መንገድ የሄደው ኖህ ከጥፋቱ አዳን። በቀና መንገድ የሄደ ሄኖክ አካይዱን ከእግዚአብሔር ጋር አደረገ አለ። ሄኖክን ዘፍጥረት 5:22 አካይዱን ከእግዚአብሔር ጋር አደረገ አለ። ተመልከቱ፣ አካይዱን ከእግዚአብሔር ጋር አደረገ፣ መንገዱን ከእግዚአብሔር ጋር አደረገ። እግዚአብሔር ከእናንተ ጋር ይኖርላችሁ። እንደ ኤማሁስ መንገደኞች አብሯችሁ ይሂድ። ከእሱ ጋር የሄዱ ሁሉም ፍጻሜያቸው እሱ ነው። መንግስታቸው እግዚአብሔር ነው። ሕይወታቸው እሱ ነው። በቀራንዮ የተሰቀለው የኔና የናንተ ቤዛ ነው። የዘላለም መንግስቱን ሊያወርሰን ነው። መልካሚቱ መንገድ ኦርቶዶክስ ተዋህዶ ናት። የቀደመችው መንገድ ኦርቶዶክስ ተዋህዶ ናት። እቺ ክርስትናችን ነች። ዓለም ላይ አንዲት መንገድ ብቻ ነች ያለችው። በፕሮቴስታንቱ ዓለም በአሁን ሰዓት ወደ 40 ሺህ ነው ያለው። ወደ 40 ሺህ የእምነት ድርጅት። ወዴት ነው የሚሄደው? ሲጠሯችሁ ግን ወዴት ነው የሚጠሯችሁ? በዚህ ጋር ሙሉ ወንጌል ይላል፣ በዚህ ጋር መሰረተ ክርስቶስ ይላል፣ በዚህ ጋር የሆነ ነገር ይላል፣ በዚህ ጋር የሆነ ነገር ይላል። ወዴት ነው የሚወስዷችሁ? ባቢሎን። ፍጻሜው ርኩሰት ነው። ስራቸው የገሞራ ነው። ወይናቸው ከሰዶም ነው። በዓለም ላይ ያሉ ዛሬ በብዙ የፕሮቴስታንት እምነቶች በውጭ ሀገር ብትሄዱት ዌልካም ኦል የሚል ይጻፋል። ይሄም ለሁሉም እምነት ውሸት ሆኗል። አንተ ግን ኦርቶዶክሳዊ ወደ ተራራው ሸሽተህ አምልጥ ነው የተባልከው። ወደ ተራራው ሸሽተህ አምልጥ። እግዚአብሔር ሁለቱን መላእክት በመሸ ጊዜ ይላል ኦሪት ዘፍጥረት 19 ቁጥር 1 ላይ ሚካኤልና ገብርኤል ናቸው ወደ ሰዶም ከተማ ገቡ ይላል። ያን እግዚአብሔር በሰዶም፣ በገሞራ፣ በሱማማ፣ በሲባዮ በእነዚህ በአምስቱ አውራጃዎች በአዳማ የእግዚአብሔር ቁጣ ነደደ። ሰዶም ቅሰፈን ቅሰፈን እያለ ይጸልይ ይችላል። ቅሰፈን ቅሰፈን ብለው እንዴት ይጸልያሉ? ኃጢአት ሰርቶ ንስሐ ለመግባት ቅሰፈን ቅሰፈን ማለት ነው። የጊብዓ ድፍረት ዛሬ እምነት ሆኗል። የሰዶም ሕይወት ዛሬ ለብዙዎች ርኩሰት እንደ አዲስ ሕይወት ተቆጥሯል። አንተ ኦርቶዶክሳዊ ወደ ተራራው ሸሽተህ አምልጥ። ተራራዋ ኦርቶዶክስ ተዋሕዶ ቤተክርስቲያን ነች። ተራራዋ ቅድስት ቤተክርስቲያን ነች። አንድም ያቺ ተራራ ድንግል ማርያም ናት፣ መሸሸጊያ ናት። ወደ ምስራቅ ተመልከቱ ይላል ዲያቆኑ ቅዳሴ ላይ። አሁን ምጽአቱን አስቡ ነው። አንድም ምስራቅ እጽውት እመቤታችን ድንግል ማርያም ነች። በምልጃዋ ተጠለሉ ነው። ኖህ ወደ መርከብ ውስጥ ገባ። ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ምሳሌ የሆነችው መርከቢቱ የዛሬ ቅድስት ቤተክርስቲያን ናት። አንድም መርከቢቱ 3 ክፍል አላት። በሐልዮ በነቢብ በገቢር ንጽሕት የሆነች ድንግል ማርያም ናት። እንደ ድንግል ማርያምማ ንጽሕት አለ? እንደ ድንግል ማርያምማ ቅድስት አለ? 3 ግርማ አላት። የባለሟልነት ግርማ አላት በሥላሴ ዘንድ፣ የመወደድ ግርማ አላት በመላእክትና በእኛ ዘንድ፣ የመፈራት ግርማ አላት በአጋንንትና በመናፍቃን ዘንድ። እሷ የአምላክና እግዚአብሔር የመረጣት ያከበራት የኔና የናንተ አማላጅ በቀና መንገድ ማርያም ማለት መርህ ለመንግሥተ ሰማያት በዛች መንገድ የምትመራናት። ክብር ምስጋና ለሥላሴ ይሁን። አሜን።